ነሐሴ 16 በዚህ ቀን አምላክን የወለደች እመቤታችን ድንግል ማርያም ስጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከዕረፍቷም በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ እያዘኑ ነበር። ከዚህም በኋላ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸላቸው። እርሷም በስጋ ያዩን ዘንድ እንዳላቸውም ተስፋ ሰጣቸው። ወንጌላዊ ዮሐንስም እስያ በሚባል ሀገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስም የእመቤታችን ማርያምን ስጋ ካለበት ከዕፀ ሕይወት ዘንድ ተቀምጦ አየው። የንጽሕት እናቱን ስጋ ያወጣ ዘንድ ምድርን ሊጠሯት ሰባቱን የመላእክት አለቆች እዘዛቸው። እነርሱንም የንጽሕት እናቱን ስጋ ታወጪ ዘንድ እግዚአብሔር አዞሻል አሏት። ይህን ጊዜም ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ስጋዋ ወጣ። የክብር ባለቤት ጌታችንም እንዲህ እያለ አረጋጋ። የተወደድሽ የወለድሽኝ እናቴ ሆይ ዘላለማዊ ወደ ሆነው መንግሥተ ሰማያት አሳርግሽ ዘንድ ነይ። ያን ጊዜም በገነት ያሉ እጽዋት ሁሉ አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታት እየሰገዱላት ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊትም ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝ ትቀመጣለች እያለ በበገና መሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጆቿና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስም ከእርሷ በረከትን ተቀብለው ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያት ተሰብስበው ስለ እመቤታችን ቅድስት ድንግል ማርያም ስጋ ፈጽሞ ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየና እንደሰማ ስጋዋንም በታላቅ ክብርና በምስጋና እንዳሳረጋት ነገራቸው። ሐዋርያትም በሰሙ ጊዜ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅግ አዘኑ። ከዚህም በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር የአንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ስጋ ለምን ታዝናላችሁ? እነሆ እኔ እርሷን በስጋ ላሳያችሁ ልባችሁን ደስ ሊለው ይገባዋል አላቸው። ይህንንም ብሎ ከእርሳቸው ዘንድ ወደ ሰማይ አረገ። ሐዋርያትም ዓመት ሙሉ ቆዩ። የነሐሴ ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች እመቤታችን ስጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህንን 2 ሱባኤ በጾም የክብር ባለቤት ጌታችን ኢየሱስ ክርስቶስን እንለምነው። በምልጃዋ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜም ዮሐንስ እንዳላቸውም በጾም በጸሎት ሱባኤ ያዙ። የነሐሴ ወር እንደ ዛሬ 16 ቀን በሆነ ጊዜ የክብር ባለቤት ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደሰ ልጇ ቀኝ ተቀምጣ ከስጋዋ ተዋህዳ ተነስታ እመቤታችን ማርያም አዩአት። እጆቿን ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸውም እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በከበረ ስጋውና ደሙ ላይ ሰራየ ካህን ሆነ። እስጢፋኖስም አዘጋጀ። ዮሐንስም በመፍራት ቁሙ አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሙ። በዚህም ጊዜ ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። ጌታችንም የቅዳሴውን ሥርዓት በፈጸመ ጊዜ ስጋውና ደሙን አቀበላቸው። ከዛም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱን እመቤታችን ድንግል ማርያምን እንዲህ ብሎ ተናገራት። በዚህ ቀን የሆነ የዕርገትሽ መታሰቢያ በዓለም ውስጥ እንዲሰበክ ልጆችን ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገው ሁሉ ተጠብቆም በዚህ ቀን ቅዱስ ቁርባን የሚቀበለው ኃጢአቱን ደምስስለታለሁ። የእሳትን ስቃይ ከቶ አያትም። መታሰቢያሽን ለሚያደርጉ ሁሉ በዚህ ቀን ለድሆች በስምሽ ለሚመጸውት ቸርነቴ ትገናኘዋለች። ይህም ስጋሽ ወደ ሰማይ ያረገበት ነው። እመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችንን እንዲህ አለችው። ልጄ ሆይ እነሆ በዓይናቸውም አዩ፣ በጆሮቸውም ሰሙ፣ በእጆቻቸው ያዩም ሌሎችም ታላላቅ ድንቆች ስራዎች አዩ። እመቤታችንም ይህን ስትናገር ሰላምታ ሰጥቷቸው በታላቅ ደስታ ወደ ደብረ ዘይት ተመለሱ።